ምንድነው ባል ምንድነው ጋይስ ምንድነው በእናታችሁ ንገሩኝ ምንድነው ፈርኒቸር ነው የኪችን ዕቃ ነው መደርደሪያ ነው ምንድነው ባል ጨንቁኝ በእናታችሁ ንገሩኝ ባል ምን እንደሆነ ወጥቼ እንድገዛ ለቤቴ ያስፈልገኛል ወንድ ልጅን የምትንቁ ሴቶች ትዳር አይወጣላችሁ ባሏን የምትሰድብና የምትንቅ ሴት ንስሐ ትግባ ወንድ ልጅን በመስደብና በማንቋሸሽ ዲስሪስፔክት በማድረግ አትቀይሪው ተብላችኋል ሴቶቻችን አልተቻሉም እስኪ ሶስቱንም ሴቶች ስሟቸውና ከዛ በኋላ ሐሳቦቻችሁን ኮሜንት ላይ ጽፉልኛላችሁ እኔ ደግፋለሁ ሐሳባቸውን እስኪ እንስማው በተለይ ወንድ ልጅ የምትንቁ ሴቶች ማርያምን ትዳር አይወጣላችሁ ማንንም ወንድ አይፈልጋችሁ ከምንም በላይ ወንድ ልጅ የሚፈልገው ክብር ነው በነገራችን ላይ ወደሽም ጠላሽም ታንቀሽ ትሞቻለሽ እንጂ አባትሽን የምታከብሪ ከሆነ ወንድሞችሽን የምታከብሪ ከሆነ ወንድ ልጅ ክብር ሊኖርሽ ይገባል ለምን ወንድ ልጅ ወንድ ነው ኦኬ ወንድ ልጅ ወንድ ነው ለዛ ነው እግዚአብሔር ሲፈጥረው መጀመሪያ የፈጠረው ወንድ ልጅን ነው ኦኬ አንቺ እንድታግዢው አጋዡ እንድትሆኚ በሐሳብም በምንም እንድታግዢው ነው እሺ ከጎን የፈጠረሽ አንቺን ያ ነገሮች አይገባችሁም ገደል ይግባ እንዴ ነው አይባልም ካልተመቸሽ አለመኖር ነው የሚሻለው አለመኖር በነገራችን ላይ መብትሽ ነው ግን አለማክበር ከሱ ጋር የኖርሽ ግን ማንም ካንቺ ጋር አይገጥልም በነገራችን ላይ ሁሌ ሰላም ታጫለሽ ቤተሽ ውስጥ ክብር ከሰጠሽው ግን ዳዴ ነው የምታስኬጂው በነገራችን ላይ እንደፈለግሽ ነው የምትኖሪው ገባሽ አይደለ እሱ ራሱ ክብር ካልወደደለት ብትተዩ ይሻላል ብትተዩ በቃ ካንቺ ጋራ የሚሄድ ሰው አይደለም እንጂ አለማክበር ግን ደስ አይልም በፈጣሪም ዘንድም አትቀበይም ኦኬ ሴቶች ባሎቻቸውን በመስደብ በማመናጨቅ በማፍጨርጨር የዲረንተም ብሎ በማለት እኔ ቀየርኩ በማንጨርጨር ነው የሚባለው ማንጨርጨር ጭርጭር አይነት ነገር ንቀት ያለው ቢመል በቃ ወንድ ልጅ ይሄ ነገሩ ከተነካበት ቆመ ሸታቃለ የሆነ ኮምፒውተር አይሰራም አትነካው አይሰራ አለ ትላለ ግን የለም እቃ ቀፎ ይሆናል ቤት ውስጥ ልክ እንደዛው ሴትም ልጅ ቨርባሊ አቢዩስ ትደረግ ቨርባሊ ብቻ አይደለም ኢሞሽናሊ በቃ አይዞሽ በኔ ምክንያት እኮ አይደለም ባልሽን ማቃለል የጀመርሽ ቀን ንስሐ ግቢ ማቃለል ማዋረድ ስለሱ ክፉ ነገር ማሰብ ክፉ ነገር ማውራት ለቤተሰቦች ማማት ለጓደኞች መቦጨቅ ክፍተቱን ማውራት ችግሩን በቃ አንቺ አብረሹ በመኖርሽ ብቻ መታቂያቸውን ክፍተቶች ለሰዎች ማውራት የጀመርሽ ቀን ንስሐ ግቢ ባልሽ የቤትሽ ራስ ነው የልጆችሽ አባት ነው ክብርሽ ነው ሞገስሽ ነው ቤትሽ የሚከበረው ባልሽ በመኖሩ ነው እሱ በቤትሽ ውስጥ በህይወትሽ ውስጥ በመኖሩ ቤትሽ ይከበራል አንቺ ትከበሪያለሽ ለምን ባል ክብር ስለሆነ ሞገስ ስለሆነ ባልነት ከሰውየው ማንነት ጋር ይገናኛል የባልነት ክብር የባልነት ጸጋ የባልነት ሹመት ራሱን የቻለ ክብር ያለው ሹመት ነው ስለዚህ ሰውየውን አቃለልኩ ብለሽ ትዳርሽን ኑሮሽን ህይወትሽን አታቃይ አንቺ ያላከበርሽውን ባልሽን ሌሎች ሰዎች እንዲያከብሩልሽ እንዳትጠብቂ አክብረሽ የምታስከብረው አንቺ ነሽ ይሄን ከዚህ በፊትም ብያለሁ ምሳሌ 31 ላይ ያለችው ሴት ባሏም በበር በአደባባዮች በር በቆመ ጊዜ በሽማግሌዎች ዘንድ የተከበረ ይሆናል ነው የሚለው ስለ ባሏ የሚያወራው እዚህ ፓርት ላይ በሙሉ ስለሷ ነው የሚያወራው ስለዚህ ባልሽ የሚከበረው ባንቺ ነው የሚወደደው ባንቺ ነው አንቺ ካላስከበርሽው አንቺ አክብረሽ ካላስከበርሽው ክፍተቱን ካልሸፈንሽለት ጥንካሬው ካልሆንሽለት ተስማሚ ረዳቱ ካልሆንሽለት ማንም ሰው እግዚአብሔር ደግሞ ጸጋ ያበዛልናል እንግዲህ እንደሰማችሁት ነው የማንን ይበልጥ ወደዳችሁት የማንን ተመቻችሁ ልላችሁ አልኩና የሶስቱም ሐሳብ በጣም መልካምና በጎና የተሻለ ነው ጥሩ ነው ለብዙዎች ይጠቅማልም ብዬ አስባለሁ እስኪ እናንተን ሐሳብ አስተያየት ኮሜንት ላይ ጻፉልኝ እንደዚህ አይነት ሴቶችን ደግሞ ቸሩ መድኃኒዓለም ያብዛልን ባይ